የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። ተፈጥሮ ረቂቅ ከነፋስ ከእሳት ነዶን የሚያደክም የሚያሳጣ ጉልበት 7 እጥፍ ቢሆን የእሳቱ ነበልባል አንተ ስትመጣ አይችልም ሊያቃጥል። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። ገብርኤል ተሾመ በሰማይ በራማ መጽናናትን ልትሰብ ደስታን ልታሰማ እርግማን ማለፉን በእውነት ነገርከን። ሰባኪ ወንጌል የአዲሱ ኪዳን። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። የተክህኖ ልብስ እጅግ የሚያበራ መብረቃዊ ኮከብ ለዓይን የሚያስፈራ አየን ስትቆም በእግዚአብሔር ፊት ምስጋናን ስሰዋ ስታሳርግ ጸሎት። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። ትካዜና ሐዘን እጅግ የከበበው ሁልጊዜ የሚያነባ ከሰው ወገን ማነው? አረጋጊ መልአክ እንዳንተ የለምና ገብርኤል ሆይ ድረስ ስንጠራ ቶሎና። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው።